ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ። ለእናንተ ያዝናናል፣ ያስተምራል ወይም አንዳንድ አስተያየቶች ትሰጡበታላችሁ ለምናስባቸውን ቪዲዮዎች ይዘን መጥተናል። ከኛ ጋር ቆዩ። ወደ ተዘጋጀው ቪዲዮ እንለፍ። እዚህ ጋር ነዳጅ ከመጥፋቱ በፊት ሰርግ ቢላይክ በድሮ ጊዜ ማለት ነው። እንግዲህ ደመቅ ብሎ ሸብረቅ ብሎ በብዙ ሚዜዎች አጃቢው ራሱ ብዛቱ መኪኖቹ የነዳጅ ችግር የለማ በወቅቱ። እሺ እንየው እስኪ። አሁን ከጠፋ በኋላ ኦልሞስት በእግራቸው ማለት ነው። ሙሽሪት ቀደም ብላ እስኪ ለእግረኛ በተሰራው መንገድ ላይ ሙዚቃው ብቻ ነው ያለው ማለት ነው ያልተቀየረው። ሁሉም ነገር ተቀየረ። ነዳጅ ስለማይፈልግ ሙዚቃ የሚገርም ነው። ባይዘው ቀልድ ቢሆንም ያው ሀገራችን ላይ ያለው ኖት ኦንሊ ሀገራችን ላይ ያው በዓለም ላይ ያለው የነዳጅ ሾርት ለመግለጽ የተጠቀሙት በጣም ብዙ ሰው እየተቸገረ እንደሆነ ይታወቃል። ያለው ችግር ያው ይገልጸዋል፣ በጣም ይገልጸዋል። ኦኬ እንቀጥል። እሺ አሁን ደግሞ ቀጣይ የምናየው ቪዲዮ አሁን የኛ ሀገር የጋብቻ ባህል አለ። ኢንኬዝ ደግሞ ለምሳሌ የፈረንጅና የሀበሻ ሁለቱም ሊጋቡ ምን አይነት ስርዓታቸው የተለያየ ስለሆነ ማለት ባህላቸው አስተዳደጋቸው ነገር ይለያያል። ይህንን የሚገልጽ አንድ ቪዲዮ አለ፣ እንጋብዛቸውና እሱ ላይ ሪአክት እናደርግ። You marry me? Oh my goodness! What? Get no, put that away! Put that away! What? You haven't sent a shemagale to my parents' house. A shemaga what? ምንድነው እዚህ ጋር የምታየው? በቃ ፈረንጅ እርስ በርሱ ከተስማማ ከመጋባት ወደኋላ አይልም። አበሻ ደግሞ ሽማግሌ ተልኮ ሽማግሌ መልስ ተጠብቆ ከዛ በኋላ ነው ፕሮግራም የሚዘጋጀው። እና ያስደነገጠችው ፕሮሚሲንግ ነበር የሰጣት፣ ግን በጣም ደነገጠ። ምንድነው ይላል ሽማግሌ ያላክም ስለሞ ሽማግሌ ምንድነው ቤተሰቦች ጋር ፈጠን ብለህ ደውል እያለች እኮ a shemagale, an elder representative of your family to ask for my hand. Call your parents right now. Okay, babe, I got a promotion. Are you serious? Scared me. Oh, it's a lenta. It's a sign of celebration. Oh, okay. Call my mom. She's going የደስታ መግለጫ ለልታ ነው። Our team lost. Put this guy behind you. You'll feel so much better. No, I won't. This is not going to make it up. Here you go. Oh my goodness. ቲምህ like my new shirt? ከተሸነፈ Girl, I love it. Take it off. What? Take it off. You're wearing all black. It's bad luck. Okay. It's let's say no. Put your hands down. ጥቁር ነገር የያዘ መግለጫ ነው እኛ ጋር እና ጥቁር በጥቁር መልበስ አትችልም ነው የምትለው። እንደገና ጭንቅላት ልይዝ ነበር ሀዘን የሆነ ነገር ለመግለጽ ማለት ነው። ጭንቅላት መያዝ ደግሞ ሀዘን እንደገና በእኛ ነገር ማለት ነው። እንዴ ጭንቅላት ይዘህ ከተቀመጠ ሰው ምን ነካህ ነው የሚባለው፣ ልቃቀው ነው የሚባለው። እነሱ ጋር ደግሞ ኖርማል ነው። ጭንቅላት ይዛሉ። አስደነገጠችው። ስቲል put your hands down ያለችው ነው። What, we're going to die now? Yes, exactly what happens. It brings death upon your family. Will you put the gabi on me? Here. Indeed. You have to put the tilak down. ወደ ላይ ለለቅሶ ነው የሚደረገው። ጥለት ወደ ላይ ከሆነ ለለቅሶ ነው። ያ ጥለት ገልብጦ የሚደረገው ወደ ታች። እኔ አልብሰኝ አልኩ እንጂ መች አስለቅሰኝ አልኩ ነገር አስደነገጠችው። እዚህ ጋር አልተግባቡም፣ ግን በደንብ እየተማረ ያለ ይመስላል። ባይዘው ግራ መጋባትም ይታይበታል ማለት በጣም ልዩነታችን የሰፋ ሆነበት መሰለኝ። የሚገርም ነው። እሱ ኦኬ ጥሩ ነገር አደረኩ ብሎ ጋቢና ለበሳት። ያልብሰኝ በረደኛ አለችውና ተገለበጠ እና ሲገለበጥ ደግሞ ለኛ ጋር የለቅሶ መድረሻ በጣም የሚገርም ያው ከሌላ ሀገር ዜጋ ጋር ከየትኛውም ሌላ ሀገር ዜጋ ጋር ስትጋባ ይሁን ከአፍሪካ ጋር ቢሆን ይኖራል የሆነ ባህል ልዩነት ይኖራል። ኦኬ ቀጣይ ደግሞ ስምህ ማን ነው? ስምሽ ንገሪኝ፣ ስምህ ንገሪኝ እያለኝ የምታደነቁር ልጅ አለች ላይቭ። እኔ ባይዘው በጣም ነው የወደድኳት፣ በጣም ነው የወደድኳት።
እንዴ እኔ የእውነት ነበር የሚመስለኝ ነጃት መጀመሪያ የእውነት አካባቢ በጣም ነው የወደድኳት። የእውነት እንደዚህ አይሰማትም ማለት ነው ብዬ ነበር የሚያሰብኩት መጀመሪያ አይ አውቃ ነው ለካስ አውቃ ነው እና የሰዎች የመበሳጨት ሌቭል ማለት ነው የብስጭት እና የሆነ ሰው ደጋግሞ የሆነ ነገርን ሲጠይቅ በጣም ነው የምትናደድ። በጣም የሚገርም ነው እና ምን ያህል እንደምታበሳጫቸው በጣም ነው ያደነኩት። እና እንዴት ነው ሰዎች ሪአክት የሚያደርጉት ለሷ ጥያቄ? እስኪ እንየው አንድ ቪዲዮ እንጋብዛቸው። አዝናኝ ነው በጣም። ምን ሆነ ነው ልጅቷ? ምን አልነግረኝም ወንድሜ ሄኖክ ነው እዚህ ጋር ማንበብ ትችላለች። ምን ንገረኝ ወንድሜ ስም ማን ነው? ስሜ ሄኖክ ነው እዚህ ጋር ማንበብ ትችላለች። ስሜ ንገረኝ። ምን ሆነ ነው ልጅቷ? ምን አልነግረኝም ወንድሜ ስሜ ሄኖክ ነው እናቴ። ስም ማን ነው ወንድሜ? ስሜ ሄኖክ ነው። ሄኖክ ስሜ ወንድሜ ማን ነው? ስም ያንተ ስም ሄኖክ ነው ስሜ። ደንቆሮሽ እንዴ ወንድሜ ስም ማን ነው? ወይ ሂጃብሽን ፈተሽው ወንድሜ ሄኖክ ነው ስሜ። ምን ሆነ ነው ደንቆሮች በእናታችሁ የጠወለገ በለጭ መሰለች። የት ነው ከየት ነው የምትኖረው ወንድሜ? የት ነው የምትኖረው? መርካቶ አዲስ አበባ ነው የምኖረው። የት ነው የምትኖረው ወንድሜ? የምትኖርበትን ቦታ ቤት ኪዳር የምትኖርበትን ቦታ አሎ ስሜ ኧረ ስሜን ቆይ ምን እቺ የቀብር መኪና የመሰለች ምንድን ነው የምትይው? ሄኖክ ነው ስሜ። አዲስ አበባ ነው ሰፈሬ። ተረጋጋ ወንድሜ ተረጋጋ። ኧረ ምን መዛናትሽ ላይ እንዳጋባ ወንድሜ ካትሳደብ ወንድሜ ስነ ምግባር አይደለም። ጥሩ ስነ ምግባር አይደለም ወንድሜ እባክህ ተረጋጋ። ስኳንቺ ምግባር አውሪያ ታዲያ ወይ ንገረኝ ወንድሜ እኮ ስምህን ንገረኝ ስምህን ደግሞ ስድቡን እኮ ትሰማዋለች። ጥሩ ስነ ምግባር አይደለም መሳደብ። ስም የለኝም ስም የለኝም ማን ነው ወንድሜ ስም የለኝም ማን ነው ስም ወንድሜ በእናትሽ በቃቂታ ወንድሜ ተረጋጋ እባክህ። ኧረ ወይ ነገር በጣም ትገርመች ባይዘው። ምክንያቱም በዚህ አጠያይቀው ደግሞ በጣም ባናት ነው። ብዙ ጊዜ መጀመሪያ ስም እንደሚሏትና ልክ ሊናገር ሲል እዛው ላይ ደግሞ ሌላ ጥያቄ ጠይቋለች እና ራሱን ነው የምጠይቀው። ስም ማን ነው ወንድሜ? ስም ሄሎ ገና ሄ ብለህ ሲጀምር አንተ ስም ማን? በድጋሚ ያልሰማት ከመሰላት እኔ ነጃት ነኝ አንተ ስም ማን ነው? ስም ማን ነው እያለች በዚህ መልክ እንግዲህ ብዙ ሰው አባሳጫለች። በጣም ጎበዝ ናት። አዲስ ፈጠራ በጣም ብዙ ሰው ነው ያበሳጨችው። ተሳክቶላታል። እኛ ራሱ አስደነገጠችን እኮ በጣም ያናደደቻት የነበረው የሆነ ቪዲዮ ላይ ነበርና በጣም ነበር ያናደደቻት። በቃ ኧረ ወይ ምናምን አታነቢም እንዴ? የሚገርም ነው። በጣም ጎበዝ ልጅ ናት። ሳናበረታታት አናልፍ። ወደ ቀጣዩ ቪዲዮ እንለፍ። ኦኬ እንለፍ እስኪ። ጭፈራና ነፋስ በጣም የሚያዝናናው ማለት ልጅቷ ባይዘይ ምናልባት አላስተዋለችውም ይሆናል የቀሚሱን መክነፍ ነው። እንግዲህ ሙዚቃው ላይ ነው ፎከስ ያደርገችው ስሜቷ ጭፈራ ላይ ናት ያለችው። ከኋላ ያለው ነገር አንድም የሚተኛት አይታያትም ብዬ አስባለሁ። ኢቭን ብታየው እንኳን የሆነ ፊል አታርገውም። ትዝ ምንድን ነው የሚባለው በቃ እሷ ቲክቶክ እየሰራች ነው እና ዘፈኑን ነው እያደረገች ያለችው። የእይታ ዲፈረንስ ነው ያየነው እዚህ ጋር። እሱ ደግሞ ከታችኝ ባያት ነው የሚሻለኝ ነገር። ከዘፈን ጋር እኮ ነው ሊዮ ብሎ ዝቅ አለ ነበር 4 ኪሎ ወይዘው በጣም ክሬቲቭ ልጅ በጣም ቀልድና ቁም ነገር ሂስ እየሰጠ ነው የሚያልፈው። አንዳንዴ ባስኪ ሁኔታዎች በጣም ነው የምወደው። ኦኬ እንለፍ እስኪ። ሁኔታው አሳሳቢ ነው ይላል። ምን ወስደው ይሆን ግን እነዚህ ልጆች እንደዚህ ስብርብር ብለው የሚጨፍሩት? ያው አንዳንድ ጊዜ ይሄ ነፃ ቦታ፣ ነፃ ስፔስ፣ ነፃ ይሄ ትልልቅ ሰው የሌለበት ቪዲዮ
ፋሚሊዎች ያሉበት ምናምን ቦታ ስታገኝ በጣም በነፃነት ትዝናናለህ እና አንሊሚትድ የሆነ እንቅስቃሴ ልታረግ ትችላለህ። ቦታው ላይ ያስቃል ብለህ የምታስባቸውን ነገሮች ልታረግ ትችላለህ። አንዳንዴ ብቃት ከሌሎች ሰዎች እንደሚበልጥ ለማሳየት ሙከራ ልታረግ ትችላለህ፣ ግን ያስቃል በጣም ምን አጤ ሰው ነው እንደዚህ አይነት ጭፈራ ይመጣላቸው ነው እኔ ያልገባኝ። ምንድን ነው የወሰዳችሁት? በስመ አብ የሚገርም ነው። እስኪ እንለፍ። እዚህ ጋር ምንድነው ምን የባላገሩ ቢራ ጫማቸው ሲወለውልበት ነው። አይዘው የሰው ሰርግ ይመስለኛል። ድግስ ላይ ናቸው የሆነ ነው እንጂ እርግጠኛ ነኝ ተገዛች ሰቸው ቁጣ ገንዘብ ያደርጋሉ አላስብም በዚህ ጊዜ እና ስንት ሰው ማስተናገድ የሚችሉበትን ቢራ እንግዲህ እርግጠኛ ነኝ እንደዚህ ጠራርገው ወልውለው ሲጨርሱ ደግሞ ሌላ ቢራ አምጡ ማለታቸው አይቀርም። በጣም የሚገርም ነው። ሁሉም ነገር ላይ ለየቀል ያለበት ቦታ ላይ አይደለም ያለው። ያ ሰውየው ራሱ እኮ ኢትዮጵያ ውስጥ ራሱ ለዚህ ልክ ጥጋብ የለም። ነገር በጣም ተቸግረው ቢራን እየደፉ መጫወት ከባድ በርግጥ የቆየ ቪዲዮም ሊሆን ይችላል። ምናልባት ያው በስካር መንፈስም ሊሆን ይችላል እናውቅም። ኖርማሊ ግን ያው የሚቀርጸው ልጅ ያው በኖርማል እንትን ላይ ያለ ማለት ነው። የቀረጸ ያለው ልጅ ኮንሺየስ ነው ማለት ነው። ጓደኛው ነው እየሳቀ ነው ምናምን እየተቀረጸ ያለው። አይ እሱም ሰክሮ አይመስልም። መንፈስም አይታይበትም። ፊታቸው ላይ ኖርማል ነው። የሰከረ ሰው ባይዘው የሚያደርገውን ነገር በደንብ አውቆ አሰላስሎ አስቦ አይደለም እና ታይበታለህ ፊቱ ላይ የሆነ ለውጥ ነገር አለ። ሰከረ ሰው በጅም ካልሰከረ ሰው ይለያል። የሰከረ ሰው ነው። የሰው ሰርግ ላይ ግን ሂዶ ቢራ እየደፉ ጫማ ሙሉ በጣም ደስ አይልም። ልክ አይደለም ኢቭን ማለት ነው። በዛ ላይ ደግሞ የሃይማኖት አባት ካህን ናቸው። እንደገና ደግሞ አክብሯቸው ነው እርግጠኛ ነኝ። ይሄን በዛ ያለ ደግሞ ቄሶቹ አንድ ቦታ ላይ ነው ቁጭ ያሉት ካህናት የራሳቸው ግሩፕ። እስኪ እንግዲህ እውነታውን ካየነው ቪዲዮ አንፃር ብቻ ነው አሁን ኮሜንት እያደረግን ያለነው። ሙሉ ሂስትሪውን ስለማናውቀው ብዙ ማውራት አንችልም። ነገር ግን ያየነው ነገር ያው ልክም ስላልሆነ ለመስጠት ያህል ነው እዚህ ጋር ያቀረበው እንጂ ቪዲዮ ነው። የቢራ ጠርሙስ ውስጥ ውሃም ሊሆን ይችላል። ዊደን ነው ምክንያቱም ያው ድግስ ስለሆነ ውሃ አይሆንም ብለና ከሀስከፈ ስለማናውቀው ስቶሪው እዛ ነው። ግን ከሆነ ልክ አይደለም። ይሄን ቪዲዮ እንደገና ፖስት አድርጎ ምንስ ያስተምራል ፖስት ያደረጉት ሰዎች ያው እስኪ ለማንኛውም ወደ ቀጣይ ቪዲዮ እንለፍ። እስኪ አፈር ለሚበላው ለሚበሰብሰው አንዴ ስጠኝና አንጀቴን አርሰው ግድ የለም ልደላደሉዛ ይኑረኝ ያንተው ገላ ማዛ ልጣባ ካንተ ከንፈር ለዛ ስጠኝ ትኩረት ስጠኝ ገላ እኔ አላውቅም ካንተ ሌላ ካልሆነልህ ትተተው ልቤ ሞኙን አታሞኘው የግድ የለም ልብህ ካልፈለገው ኦኬ ነው ልኩራብዬ በጣም ነው ደስ የምትል በጣም ነው ደስ የምትለው አገላለጿ ደስ ይላል። ግጥሙ በጣም ደስ ያሰሙ ግጥሞቿ በጣም ይመስለኛል ቶሎ ቫይራል ይሆናል። በጣም ያ ብዙ ሰው እየተቀባበለ ነው። አይ ቲንክ ሰምና ወርቅ ሊሆን ይችላል ብዬ አስባለሁ። ዳይሬክት ማን አሁን እሷ እንደምታወራ ላይሆን ይችላል። ኦኬ ይሄን ይመስል ነበረ። እናንተ ያላችሁን አስተያየት እስቲ በኮሜንት ጻፉልን።